ሰላም እንዴት ናችሁ? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። እናም እንደተለመደው ቪዲዮ ላይክ በማድረግ ጀምሩት። ይመቻችሁ። እህቴ ለአቀባበልሽ በጣም አመሰግናለሁ። ወንድሜ ስለመጣ በጣም አመሰግናለሁ። ወደ ሰፈር ልመለስ ነው። ጭንቅሎ የት ነው? ጭንቅሎ አጎቴ ልሄድ ነው። ናናቸው በለው። አጎቴ ልትሄድ ነው? አጎቴ ወደዚህ ስለመጣ እግዚአብሔር ይመስገን። ስለመጣ አመሰግናለሁ አጎቴ። ደህናውን ጎበዝ የኔ ልጅ። ጭንቅሎ አቤት አጎቴ። በቃ ለአንተና ለታናናሾች የፈለግከውን የመገዛበት ብር ልስጥ። አጎቴ አመሰግናለሁ። እሺ ብሩን ውሰድ። አጎቴ አመሰግናለሁ፣ በጣም አመሰግናለሁ። ሲጀመር የሆነ ነገር የሚሰጠን አጎት ነው፣ እውነተኛ አጎታችን። አጎቴ በጣም አመሰግናለሁ። አተ ዝም በል። እህቴ አመሰግናለሁ፣ በቅርቡ ለቃለሁ። እሺ ቻው፣ ተጠንቀቅ። ጭንቅሎ ልጄ ና ወደዚህ። ብር ስታገኝ ብሩን አጠራቅሞ ብዬ ነበር አደል? ታዲያ የትኛው ባንክ ልታጠራቅም ነው? ያው የአንቺ ባንክ ነዋ። እሺ ብሩን አምጣ። እማዬ ብሩን እንቺ። አሁን አንቺ ጋር ያለኝ ገንዘብ 7500 ብር ነው። አውቃለሁ፣ እያጠራቀምኩልህ ነው። እማዬ እንቺ ለጎረቤታችን ቶማስ ቤቱን አስታክዬለት 500 ብር ሰጠኝና ብሩን ለማስቀመጥ ወደ አንቺ ይዤው መጣው። የእውነትህን ነው? እሺ አምጣው፣ አስቀምጥልሃለሁ። ታዲያ እማዬ እስካሁን አንቺ ጋር ያጠራቀምኩት 9250 ብር ነው። ያው በመጽሐፍ እየጻፍኩት ነው። ችግር የለውም እማዬ ዛሬ ደግሞ ወደ ቤተ ክርስቲያን ስሄድ አክስቴ አልማዝን አገኘዋት። ከዛ በቤተ ክርስቲያን ውስጥ አንድ ጥያቄ ጠየቀችኝ። እኔም መልሱን በትክክል አገኘሁት። ከዛ 1000 ብር ሰጠችኝ። እማዬ አሁን አንቺ ጋር ያጠራቀምኩት አጠቃላይ ገንዘብ ስንት ነው? ጭንቅሉ አላስታውስም፣ ግን ያው በኋላ ላይ አስታውሰዋለሁ። እማዬ አትጨነቂ፣ አንቺ ባታስታውሺም እኔ በደንብ አስታውሳለሁ። ለማንኛውም እማዬ አሁን አንቺ ጋር 14900 ብር አለኝ እና እማዬ ይህ ገንዘብ በደንብ ሲጠራቀም ቤት ለመገንባትና አውሮፕላን ለመግዛት እጠቀምበታለሁ እና ደግሞ ትንሽ መኪናም እገዛለሁ። ችግር የለውም፣ ገንዘቡን አውሮፕላን ለመግዛት ትጠቀምበታለህ። እማዬ አሁን ስለ አንድ ነገር እያሰብኩ ነው። አውሮፕላን ትልቅ እንደሆነ ታውቂያለሽ አይደል? ግን ደግሞ ግቢያችን ትንሽ ስለሆነ የማቆምበት ቦታ የለኝም። በቃ ከእንግዲህ አውሮፕላን አልገዛም። አንድ መኪና ብቻ ገዝቼ ትልቅ ቤት እገነባለሁ። ከዛ አንቺን አባቴንና ወንድሞቼን ወደ ትልቁ ቤት ይወስዳችኋለሁ። እሺ ችግር የለውም። ግን እማዬ ካጠራቀምኩት ገንዘብ ላይ 200 ብር መውሰድ እፈልጋለሁ። ያው ለመግዛት የሚጓጓው አንድ ብስኩት አለ። እኔ ብስኩቱን መግዛት እፈልጋለሁ። እማዬ ካጠራቀምኩት 14200 ብር ላይ 200ውን ስጪ። ብስኩት ለመግዛት ብሩ ልጠቀምበት እፈልጋለሁ። ጭንቅሎ 200 ብር ትፈልጋለህ? ቆይ 200 ብር ከየት ነው የሚመጣው? እማዬ አታስቂኝ። እማዬ አንቺ በጣም ብዙ ትቀልጃለሽ። ቀልድ መናገር በጣም ትችያለሽ። ቆይ እነዚህን ቀልዶች ከየት እየተማርሽ ነው? እማዬ አንቺ ጋር እያጠራቀምኩ ከነበረው 14200 ብር ላይ 200ውን ስጪኝ። ያው ከአንቺ ባንክ ብሬን ማውጣት እፈልጋለሁ። እማዬ ብሬን ስጪኝ፣ ብስኩት ልግዛበት። ጭንቅሎ ዛሬ ጠዋት ምንድን ነው የበላከው? ፓስታና እንጀራ። ገንዘቡ ከየት የመጣ ይመስላል? ያው ለአንቺ ለአባቴና ለእኔ የሚያስፈልገንን የሚሰጠን እግዚአብሔር ነው። እናንተ ሰዎች ናችሁ። በእርግጥ ልክ ነህ፣ ግን ባለፈው ሳምንት ምን በልተሃል? እሺ እኔ ከወለድኩ ጀምሮ የምትበለውን ምግብ ገንዘቡ ከየት የመጣ ይመስላል? እማዬ ታውቂያለሽ፣ እነዚህን ነገሮች ለአንቺና ለአባዬ እግዚአብሔር ሲሰጥ እናንተ ደግሞ እኛን ትንከባከቡናላችሁ፣ ልብስም ትገዙልናላችሁ። እማዬ እግዚአብሔር ይባርክሻል፣ አትጨነቂ፣ እኔ ሳድግ እመልስልሻለሁ። እማዬ እየሞከርሽ ነው። አንቺና አባቴ ጥሩ እየሰራችሁ ነው። ና ዝም ብል። ቆይ የትምህርት ቤት ክፍያ ስንት ነው? አይስክሬም የሚገዛሉ ሁሉ ገንዘቡ ከየት የመጣ ይመስላል?
እማዬ እነዚህ ነገሮች እኮ እናትና አባት ለልጆቻቸው ማድረግ ያሉባቸው ነገሮች ናቸው። ለምን ትጠይቅኛለሽ? እማዬ እኔ እኮ 200 ብር ብቻ ነው የጠየቅኩሽ፣ ያውም ከራሴ ገንዘብ ላይ። ከአንቺ ስጭኝ አላልኩም እኮ። እኔ ከራሴ ገንዘብ ካጠራቀምኩት ላይ ስጪኝ ነው ያልኩሽ። እንደዛ ነው ጭንቅሉ። ያንተ ማለት እኮ የኔም ማለት ነው። አረ እማዬ እባክሽ በሬን ስጪኝ። ባክህ ዞር በል። የትምህርት ቤት ሙሉ ክፍያ ለመክፈል የምግብና የጁስ ወጪ ሳይቀር በራስ ብር እንደሚከፈል አታውቅም እንዴ? እኔ እነዚህን ነገሮች በሙሉ በራሴ ወጪ የማደርግ ከመሰለህ ተሳስታል። ጥፋ ከዚህ። ሄይ እማዬ፣ ወይኔ ብሬ፣ ወይኔ እማዬ፣ እማዬ፣ ወይኔ። ባክህ አትነፋረቅ፣ ውጣ ከዚህ። ሄይ ጭንቅሎ ምን ነው? ሄይ ወይኔ ጭንቅሎ ምን ሆነ ነው? እናቴ ያጭበረበረችኝ። ወይኔ ተታልያለሁ። እናቴ ጋር እስከ ዛሬ ድረስ ገንዘብ አጠራቅም ነበር። አሁን ግን እናቴ ብሬን አልሰጥም አለችኝ። ወይኔ ብሬ። ሮቤል ዛሬ ማለት ነው በጣም ነው ደስ ያለኝ። አረ ጓደኛዬ ምን ነው? ምን ተገኘ? ታውቃለህ ቅድም አባቴ የቁልፍ ስጦታ ሰርፕራይዝ ያደረገኝ መሰለህ? ዋው የቁልፍ ስጦታ በጣም ደስ ይላል። ያው እንግዲህ አሁን የቀረኝ ቁልፉን ሸሚዜ ላይ መስፋት ብቻ ነው። አንተ ከሚስት ጋር ተጣልተሃል የተባለው ነገር እውነት ነው እንዴ? አዎ ይቺንማ ተረባኮ ተገላገልኳት። ወይ ጉድ! ለመሆኑ ግን እንዴት ተጣላችሁ? ታውቃለህ ስለ ልጅ እያወራን ወደፊት የምንወልዳቸው ልጆች በጣም ጎበዝና ጸባይኛ እንዲሆኑ ቆንጥጠን ነው ማሳደግ ያለብን ስላት ምን ብትለኝ ጥሩ ነው? ምን አለች? ጥፍሬ ቢነቀልብኝ ሳላለችኝ መሰለህ? እንዴ ፍቅሬ በዚህ በማታ ወዴት ለመሄድ ነው እንደዚህ የምትኳኳዩ? ኧረ የትም ለመሄድ አይደለም። ታዲያ እንደዚህ የተኳኳልሽው ምን ለመሆን ነው? ባክ የስልኬን ፓስወርድ በፊት ያርጌው አልከፍት ስላለኝ እኮ ነው። ውዴ በጣም ስለራበኝ ቶሎ ብለሽ ምግብ ስሪልኝ፣ ካልሆነ ግን ሆቴል ሄጄ ነው የምበላው። አታስቢ የኔ ማር፣ 5 ደቂቃ ብቻ። እንዴ ፍቅሬ እንዴት እኮ እንደምወድሽ። ለመሆኑ ግን በ5 ደቂቃ ምግቡ ይደርስልሻል? አይ ውዴ በ5 ደቂቃ ውስጥ ልብሴን ቶሎ ብዬ ለባብሼ ካንተ ጋር ሆቴል ሄጄ ልበላ ነው።